ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እነሆ ዛሬ ደግሞ አንድ አዲስ ሀሳብ ይዤ ወደ እናንተ መጥቻለሁ። ይህም ሀሳብ ምንድነው? በዋነኝነት በወንጀል ሕጋችን ላይ የሚያጠነጥን ነው የሚሆነው። የወንጀል ሕጋችን እንግዲህ ከሚተገበርባቸው መርሆች አንዱ የሆነውን የህጋዊነት መርህ ወይም ደግሞ ፕሪንሲፕል ኦፍ ሌጋሊቲ የሚለውን ሀሳብ እናነሳለን። የራሱ የሆኑ መርሆች አሉት። ምናልባት ወደፊት በሚለቀው ቪዲዮ ላይ አሳያችኋለሁ። ግን ከዛ ውስጥ አንዷን ፕሪንሲፕል ኦፍ ሌጋሊቲ ወይንም ደግሞ የህጋዊነት መርህ ምንድነው የሚለውን ነገር ባጭሩ ለማሳየት ያክል ነው። እንግዲህ ፕሪንሲፕል ኦፍ ሌጋሊቲ የሚነሳው በዋነኝነት ምንድነው? አንድ ወንጀለኛ በሚከሰስበት ጊዜ ወይንም ደግሞ ተከሶ ፍርድ ቤት በሚቀርብበት በማናቸውም ጊዜ ውስጥ ያ ወንጀለኛ ኢንአድቨርተንትሊ አላደረገውም ለማለት የሚያስችሉ ሁኔታዎች ላይ ተመርኩዞ ነው። አንድ ወንጀል አድራጊ በመሰረቱ አድቨርተንት ነው፣ ኢንአድቨርተንት ነው፣ ኢንቴንሽን አለው ወይ የሚለው ነገር ተመርምሮ ነው ወንጀለኛ ወይንም ደግሞ ጥፋተኛ ሊባል የሚችለው። ከዛ ውጪ ያው ተጠርጣሪ ነው የሚሆነው እና ምንድነው ኢንቴንሽን፣ ምንድነው አድቨርተንት፣ ምንድነው ኢንአድቨርተንት የሚለው ሀሳብ ወደፊት በደንብ የማብራራላችሁ ይሆናል በተለያዩ ቪዲዮዎች ላይ ተመልሼ ስለምመጣበት። ነገር ግን ህጋዊነት መርህ ቅድም እንዳልኳችሁ ኢንአድቨርተንት ላይ ነው። ኢንአድቨርተንት ማለት ለምሳሌ አንድ ወንጀለኛ ወንጀሉን በሚፈጽምበት ጊዜ ሊመጡ ይችላሉ ብሎ የሚያስባቸው ነገሮች ይኖራሉ በጭንቅላቱ ውስጥ ፈልጎ አስቦ አቅዶ እስካደረገው ድረስ ማለት ነው እና እነዛ የሚመጡ ነገሮችን ሊገምት ይችላል፣ ፎርሳይት ሊያደርግ ይችላል። ነገር ግን ሪጀክት አድርጓቸው ምንም አይመጣም በሚል መነሳሳት ወይንም ደግሞ ተነሳሽነት ያንን ወንጀል ሳይፈጽም ሲቀር በእንደዛ አይነት ሲቹዌሽን ላይ ነው የሚያተኩረው ማለት ነው ሀሳቡ ፕሪንሲፕል ኦፍ ሌጋሊቲ። ያም ሆኖ ታዲያ ያ ሰውዬ በትክክል በእንደዛ አይነት ሁኔታ ውስጥ ነው ለማለት የምንችልባቸው ሌሎች ንዑሳን መርሆች አሉ። ያ ሰውዬ ያንን ወንጀል ያደረገው ኢንአድቨርተንት ነው ወይንም ደግሞ ኦከረንሶች ሊመጡ ይችሉ ነገሮችን ምንም አይመጣም በሚል ሪጀክት አድርጎ ግን ደግሞ ግምቱ ይኖራል። ቅድም እንዳልኳችሁ ኢንአድቨርተንትሊ አላደረገው የሚያስብሉ ዋልታ ነጥቦች መሰረት አድርጎ ነው ይሄ ፕሪንሲፕል ኦፍ ሌጋሊቲ የሚነሳው ማለት ነው። ስለዚህ የዚህ መርህ አቻ ሌላ ደግሞ አንድ መርህ አለ፣ ፕሪንሲፕል ኦፍ ሌኒቲ የምንለው ማለት ነው። ፕሪንሲፕል ኦፍ ሌኒቲም ተመሳሳይ ነው ወይንም ደግሞ አቻ የምንለው ከፕሪንሲፕል ኦፍ ሌጋሊቲ ጋር ማለት ነው። ሶ ምንድነው ይሄ ሌኒቲ የሚያወራው ወይንም ደግሞ አቻ ትርጉም የሚሰጠው? ማንኛውም ግልጽ ያልሆነ ድንጋጌ ሲተረጎም ሊተረጎም የሚገባው ተከሳሽን ተጠቃሚ ሊያደርግ በሚችል ሁናቴ ነው። ወይንም ደግሞ ሕጉ ግልጽ እስካልሆነ ድረስ ተከሳሽ ሊጠየቅ ስለማይገባው ትርጓሜው ሲተረጎም ተከሳሽን ሊጠቅም በሚችል መልኩ ወይንም ደግሞ ተከሳሽ መቃወሚያዎችን ሊያነሳ በሚችልበት አግባብ ሊተረጎም እንደሚገባ ነው ፕሪንሲፕል ኦፍ ሌኒቲ የሚያወራው ማለት ነው። ስለዚህ አንድ ሕግ እንደዚህ አይነት ያተረጓጎም ሂደት ካለው ሌሎች ያልኳችሁ ቅድም ንዑሳን የሆኑ መርሆች አሉ። ለምሳሌ አንደኛው ሰርቴኒቲ ነው። ሰርቴኒቲም ከሌኒቲ ጋር ተመሳሳይነት አለው። ያ ማለት ክሊር መሆን አለበት፣ ሰርቴን መሆን አለበት የሚል ሐሳብን ይይዛል ማለት ነው በውስጥ። እንደገና ደግሞ አክሰሲቢሊቲ፣ አክሰሲብል መሆን አለበት። አንድ ሕግ ሲወጣ በድብቅ በሽሽግ ምናምን ሳይሆን ግልጽ በሆነ አዋጅ ታውጆ በነጋሪት ጋዜጣ ሁሉም ሰው ሊያውቀው በሚችል መልኩ ተደራሽነቱ ግልጽ በሆነ ወይ የሚረጋገጥ ሕግ ላይ ነው አንድ ወንጀለኛ ልንጠይቅ የምንችለው ማለት ነው። ኢንአድቨርተንት የሚያደርገው አድቨርተንት የሚያደርገው ማለት ነው ልንጠይቅ የምንችልበት አግባብ እሱ ነው። ሌላኛው ስትሪክት ኮንስትራክሽን ሊኖረው ያስፈልጋል። ስትሪክት ኮንስትራክሽን ኢን ሴንስ ሕጉ ሲተረጎም ቀጥታ ሕጉ ላይ ያለውን ነገር ነው እንጂ ዳኞች የሚያዩት ወይም ደግሞ የሚተረጉሙበት ሚዝ ከዛ ውጭ በሆነ ዳኞች በራሳቸው ኤክስቴንድ የሚያደርጉት ወይንም ደግሞ ሪስትሬን የሚያደርጉት የሚቀንሱትም ሆነ የሚጨምሩት ምንም አይነት ነገር የለም ማለት ነው። ስለዚህ ስትሪክት ኮንስትራክሽን ሊኖረው ያስፈልጋል ነው። ሌላው
ከዚሁ ከስትሪክት ኮንስትራክሽን ሀሳብ ጋር ተያይዞ ምንድነው ሊኖር የሚያስፈልገው ነገር ህጉ አምቢገስ በሚሆንበት ጊዜ ወይንም ደግሞ ግልጽ የማይሆን ነገሮች ካሉ አተረጓጉሙ ግዴታ ኮንስቲቱሽናል ኢንኩሪ ነው ወይንም ደግሞ አሉ የህግ ተርጓሚዎች ማለት ነው። እና ህጉ ችግር ካለበት እስከ ሱፕሪም ኮርት ድረስ ሄዶ ነው የሚታየው ማለት ነው። ይሄ ጉዳይ ችግር አለበት ከህግ አንጻር ያሉ ክፍተቶች ካሉ እነሱን ወደፊት በደንብ አሳያችኋለሁ። እና የህግ ክፍተት አለ ተብሎ የሚታመን ከሆነ አምቢጊቲ አለው ህጉ እርስ በራሱ የሚጣረስ ነው ተብሎ ሲታመን አንደኛ ኢንቴንሽኑ ምንድነው? የህግ አውጪ አካሉ ኢንቴንሽን ምንድነው? ይሄን ህግ ሲያወጣ የሚለው ታይቶ መተርጎም አለበት። አንድ እሱን ያዙልኝ። ሁለተኛ ደግሞ ሂስቶሪካል ኢንተርፕሪቴሽን ወይንም ደግሞ ሂስቶሪካሊ ይሄ ነገር እንዴት ተተርጉሞ ነበር የሚለውንም ወደ ኋላ መለስ ብሎ በማየት ካለው ነገር አንጻር በዛ ሊተረጎም ይችላል። ከዛ ውጭ ካልሆነ ደግሞ ግራማቲካሊ የሆነች ቃል አምቢጊቲ ካለባት ያቺ አምቢጊቲ ያለባት ወርድ ምን ሊል ተፈልጎ ነው የሚለው ነገር በኮንስቲቱሽናል ኢንኩሪ ወይ በሃውስ ኦፍ ፌዴሬሽን ወይም ደግሞ በኤችፒአር ካውንስል ኦፍ ሚኒስተር ህጉን ባወጣው አካል ሊተረጎም ይገባል። ተገቢነት አለው ተብሎ ሲታመን እስከ ሰበር ድረስ ተኬዶ ህጋዊ ትርጉም ሊፈለግለት ይገባል። ህግ እንዴት ነው የሚወጣው? ህግ እንዴት ነው ዋትኤቨር ኤልስ ዲቴል ወደፊት በደንብ የማሳያቸው ይሆናል። ከዛ ውጪ ከስትሪክት ኮንስትራክሽን ውጪ ምንድነው ቅድም እንዳልኳችሁ ማንኛውም ዳኛ ኤክስቴንድ ሊያደርግ አይችልም፣ ሪስትሬንም ሊያደርግ አይችልም እና ቀጥተኛ ፕሌን ሚኒንጉን ነው ማስቀመጥ ያለበት። ሶ እነዚህ ሁሉ ነገሮች ምንድናቸው? ከፕሪንሲፕል ኦፍ ሌጋሊቲ ጋር ተያይዘው የሚመጡ እሳቤዎች ናቸው ማለት ነው። ሌላኛውና ዋነኛው ነገር ደግሞ ነን ሪትሮ አክቲቪቲ አለው ማለት ነው። ማንኛውም ተከሳሽ ወይም ተቀጪ ኤክስፖስት ፋክቶ የምንለው ነገር አለ። ኖ ኤክስፖስት ፋክቶ ወይም ደግሞ ቀድሞ የነበረ ህግ ከሌለ በቀር ወይም ደግሞ አክሰሰብል የሆነ ሰርቴን የሆነ ቀድሞ የነበረ ህግ ከሌለ በቀር ወንጀሉን ተመርኩዞ የሚመጡ የህግ ትርጓሜዎች የሉም። ወይም ደግሞ ህጉ ወንጀሉን አይፈጥረውም የሚል እሳቤ፣ ህጉ ወንጀሉን አይፈጥረውም፣ ወንጀሉ ስለተደረገ ብቻ ያንን ሰውዬ ተጠያቂ ለማድረግ በማሰብ እዛው በዛው እንዲህ አይነት ድንጋጌ ያለ ተብሎ ሊባል አይችልም ማለት ነው። ያ ማለት ነባር ህግ ሲኖር ያለ የነበረ ህግ ጥሶ ከሆነ ከዛ ውጪ ወደ ኋላ ተመልሶ የሚሰራ ህግ የለም የሚለውን ሐሳብ ነው። ወደፊት በደንብ የምናይ ይሆናል በዝርዝር ህግ እንዴት ይወጣል፣ ህግ እንዴት ነው የሚጸድቀው፣ ኤቭሪቲንግ የማሳያችሁ ይሆናል። ችግር የለውም። ሌላውም መሰረታዊ መርህ አለ። ልክ እንደ ፕሪንሲፕል ኦፍ ሌጋሊቲ ፕሪንሲፕል ኦፍ ኢኳሊቲ ጋም የራሱ የሆኑ የተለያዩ ፖይንቶች አሉት፣ ፒላር ፖይንቶች አሉት። እነሱን በግልጽ የማሳያችሁ ይሆናል። ተከታተሉኝ። ለወዳጆቻችሁ ሼር አድርጉ። ይህን ነገር በጣም ጠቃሚ ነው ብላችሁ የምታምኑ ከሆነ ኮሜንት ማስቀምጡልኝ። ያልገባችሁ ጥያቄ ካለ ዋትኤቨር የምትጠይቁኝ ነገር ካለ ግልጽ ነው መንገዱ። ዮናታን ዳዊት ነበርኩኝ።